ሰላም ሰላም ለእናንተ ይሁን ወገኖቼ፣ እንዴት ናችሁ? ደህና ናችሁ ወይ? ከቸርች እየመጣሁ ነው። አዎ ወክ እያደረኩ ነው ወደ ቤቴ። ትንሽ ረዘም ያለውን መንገድ ወስጄ ነው ወክም እንዲሆነኝ ማለት ነው። እና ዛሬ በቤተ ክርስቲያን ጥሩ የእግዚአብሔር ቃል በወጣቶች ፓስተር የተሰበከን ነበረ እና ስለ ጆን 3 ላይ ነው የተሰበከው። ማለት ዮሐንስ ወንጌል ምዕራፍ 3ን ስለ ኒቆዲሞስ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ተብሎ ኢየሱስ እንደተናገረው ማለት ነው። እና ያንን ክፍል ነው ዛሬ የተማርነው። ሰው በእግዚአብሔር ቤት ውስጥ እየኖረ የእግዚአብሔርን ነገር በትክክል ክርስቶስ ኢየሱስ እንደ ግል አዳኙ ካልተቀበለ በቤተ ክርስቲያን መመላለስ ብቻ ትርጉም እንደሌለው፣ መዳኑን እርግጠኛ መሆን እንዳለበት፣ አንዳንድ ጊዜ እንደ ኒቆዲሞስ ብዙ ጥያቄ ሊኖረን ይችላል። ምክንያቱም እንደተነገረን ነው እንግዲህ እንደተማርኩት አንዳንድ ጊዜ በብዙ ጥያቄ በቃ በቤተ ክርስቲያን ውስጥ እያለን ስለ ክርስቶስ ራሱ ያልገባን ብዙ ነገር ሊኖር ይችላል። ስለ ሕግ ብቻ የምንኖር በቃ በጽድቅ የተሰጠንን በእምነት የተሰጠንን የእግዚአብሔርን ቃል ሳንቀበል ማለት ነው። በቃ መልካም ነገር ብቻ በመስራት የምንጸድቅ እየመሰለን በእንደዛ አይነት ሁኔታ የምንኖር ሰዎች ብንኖር ያ የእግዚአብሔር ቃል ዛሬ በቃ ወደ እግዚአብሔር መንግስት ተመለሱ። ምክንያቱም ሰው በክርስቶስ ኢየሱስ ካላመነ አንድ ልጁን የላከልን በዛ በተላከልን በአንድ ልጁ እስካላመነ ድረስ የዘላለም ሕይወት አያገኝም። ስለዚህ የዘላለም ሕይወት የሚገኘው በኢየሱስ ብቻ ነው። ኢየሱስን በማመን እሱን ለእኛ እንደሞተልን ደሙን እንዳፈሰሰልን በዋጋ እንደገዛን የእሱ ልጆች እንደሆንን በማመን ካልሆነ በስተቀር ወደ እግዚአብሔር መንግስት መግባት እጅግ በጣም ከባድ ነው በሚል ሁኔታ ነው ያስተማረን። እና የእግዚአብሔር ስም ብሩክ ይሁን። ጌታ በአንድም በሁለትም ይናገራል፣ የሰው ልጅ ግን አያስተውልም። ወገኖቼ ዛሬም በውጭ ያላችሁ ከእግዚአብሔር መንግስት የራቃችሁ በጽድቅ በቃ በመስም በመኖር ወይንም ደግሞ በመስጠት ወይንም ደግሞ ለሰዎች መልካም በማድረግ ወይንም በመልካምነት በበጎ ነገር በመገለጥ መዳን እንደምትድኑ አድርጋችሁ የተቀመጣችሁ ካላችሁ መዳን በክርስቶስ ብቻ ነው። በእኛ ስራ አይደለም፣ በእኛ መልካምነት አይደለም። ምክንያቱም የሰው ልጅ መልካም ሆኖ አያውቅም እግዚአብሔር መልካምነትን በልቡ ካላስቀመጠ በስተቀር። ስለዚህ እግዚአብሔር ደግሞ በልባችን መልካምን ነገር ለማስቀመጥ እኛ ደግሞ የእግዚአብሔር ልጆች እንድንሆን ያስፈልጋል። ምክንያቱም እግዚአብሔርን የሚታዘዘው የእግዚአብሔርን ድምፅ የሚሰማ ሰው ነው። ስለዚህ ድምፁን ለመስማት ደግሞ እግዚአብሔርን ማወቅ ያስፈልጋል። ስለዚህ እግዚአብሔር ይርዳችሁ። ከሚያምኑት እንድትሆኑ እግዚአብሔር በነገር ሁሉ በሕይወታችሁ ላይ መልካምን ነገር ያድርግ። ጌታ እንደ ግል አዳኝ ለመቀበል የምትፈልጉ ሰዎች ብትኖሩ ደግሞ በኦንላይን ብዙ ሰዎች ያገለግላሉ። ቅረቧቸውና እባካችሁ ጸልዩልን በሉ። ንስሐ ግቡ። በቃ ንስሐ መግባት እኮ ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ይቅር በለኝ፣ ወደ መንግስት አስገባኝ፣ በአንተ ምሕረት በአንተ ቸርነት አንተ ነህ እኔን ልታድን የምትችለው ብላችሁ እጃችሁ ወደ ጌታ ብታነሱ እግዚአብሔር ለእናንተ መልካምን ያደርጋል። ጌታ ኢየሱስ ይባርካችሁ።
ጌታ ደግሞ የዘላለም ሕይወት ይሰጣችኋል። መዳን በክርስቶስ ብቻ ነው። እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው የክርስቶስ ኢየሱስ ስም ብቻ ነው። ጌታ ዘመናችሁን ብርክ ያድርገው።